ሰላም የተወደዳችሁ እግዚአብሔር እንደ አምሳሉ የፈጠረን ሰላም ለእናንተ ይሁን። ዛሬ ቀን 18 አምስተኛ ወር 2018 ላይ ደርሰናል። የዓመቱ ግማሽ ወር ላይ ደርሰናል ማለት ነው። በሕይወታችን ላይ ምን ያህል አዲስ ለውጦች እያሳየን ነው? በሕይወታችን ላይ ምን ያህል እየተንቀሳቀስን ነው? እግዚአብሔርንስ ምን ያህል ደስ እያሰኘን ነው? ምን ያህልስ ከድካማችን እየበረታን ነው? ለምን መሰላችሁ? በማቴዎስ ወንጌል ምዕራፍ 26 ከቁጥር 41 እስከ 42 እንደዚህ ይላል። በመጨረሻዎቹ ሰዓት ላይ ኢየሱስ ክርስቶስ ወደ ደቀ መዛሙርቱ ሲመለስ ተኝተው አገኛቸው። ስለዚህ ምን አላቸው? ተነሱ፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ አላቸው። ስለዚህ እኛስ በሕይወታችን ላይ ምን ያህል ድካም ውስጥ ነን? ተኝተናል። ልንነቃና በእግዚአብሔር ፊት ጉልበታችንን ልናስገዛ ተግተን ልንጸልይ ይገባል ማለት ነው። ስለዚህ ፕሊስ እህት ወንድሞቼ፣ እኛ ኢትዮጵያውያን ያው እንታወቃለን፣ ፈርሃ እግዚአብሔር ማንነት አለብን። ትንሽ ብናስቸግርም ፈርሃ እግዚአብሔር አለብን። ስለዚህ ፕሊስ ይህ ማንነታችንን አንርሳ። እግዚአብሔር አምላካችን፣ ንጉሳችን፣ ወዳጃችን መሆኑን አንርሳ። ትናንት የት ነበርን? ዛሬ ላይስ የት ላይ ነው ያለነው? ስለ ነገውስ ማንነታችን ምን ያህል እርግጠኞች ነን? ስለዚህ ሁሉ ነገር በእግዚአብሔር ማንነት ውስጥ ነው ያለውና ወደ እግዚአብሔር መቅረብ፣ ወደ ፈጠረን አምላካችን መጠጋት መቅረባችን ግድ ነው፣ ያስፈልገናል። ለሕይወታችን እንዳንጠፋ እንዳንወድቅ አስፈላጊ ነው ብዬ አምናለሁና ፕሊስ ድካማችንን ያስወግድልን ዘንድ ወደ ተገባው ወደ ልጁ ኢየሱስ ክርስቶስ ጉልበታችንን እንድናስገዛ ወደ ፈተና እንዳንገባ ተግተን በእግዚአብሔር ፊት መጸለይ ይገባናል ማለት ነው። ስለዚህ ፕሊስ እንጸልይ፣ ጉልበታችንን ለእግዚአብሔር እናስገዛ፣ እንሂድ። አቤቱ እግዚአብሔር አምላካችን ሆይ ስለሰጠህን ስለዚህ ማለዳ በሕይወታችን ላይ አንድ ቀን ስለጨመርክ እግዚአብሔር አባት ሆይ በምህረትህ ነውና በሰጠህን ምህረት ተጠቅመን እግዚአብሔር አባት ሆይ ቃልህ እንደሚለው ወደ ፈተና እንዳንገባ ተግተን እንድንጸልይ እግዚአብሔር አምላክ ሆይ እንድትረዳን ጉልበት አቅም እንድትሆነን እንለምናሃለን። እግዚአብሔር አምላክ ሆይ ይህን ሳምንት አሳልፈን ስንሰጥህ እግዚአብሔር አምላክ ሆይ ሹፌሮች በመንገድ ላይ ወጥተዋል። እግዚአብሔር አባት ሆይ ለሥራ እግዚአብሔር አባት ሆይ ቤተሰቦቻቸውን አስቀምጠው ወደ ሥራ ወጥተዋል። እግዚአብሔር አባት ሆይ የያዙት ንብረት ራሳቸውን ከፊታቸውን በሚገጥማቸውን ደግሞ ማንኛውም አይነት እንከን እግዚአብሔር አባት ሆይ እክል እንዳይወድቁ እግዚአብሔር አባት ሆይ እንድትረዳቸው እንለምንሃለን። እግዚአብሔር አባት ሆይ በሆስፒታል ደግሞ ታሞ ያሉ እግዚአብሔር አባት ሆይ እባክህን ምህረትህ እንዲያገኛቸው እንድትረዳቸው ካሉበት ህመም እንዲያገግሙ እንድትፈውሳቸው ምህረትን እንድታደርግላቸው እንለምንሃለን። እግዚአብሔር አባት ሆይ እባክህን ወደ አንተ መቅረብ የምንችልበትን ጸጋ ዕለት ዕለት እንድትሰጠን እንለምናለን። ስጋችን ደካማ ነውና እባክህን ጌታ ሆይ እባክህን ይህ በደከመው ማንነታችን ውስጥ እንዳንመላለስ እንድትረዳን እንለምንሃለን። ሳምንቱን ሙሉ ለአንተ አድር አሳልፈን ሰጠን። ስንወጣ እግዚአብሔር አባት ሆይ አንተ ከኛ ጋር እንድትወጣ ስንገባም ደግሞ አንተ ከኛ ጋር እንድትሆን እግዚአብሔር አባት ሆይ በነገሮቻችን ሁሉ እግዚአብሔር አባት ሆይ አንተ እንድትገኝ አንተን ቅድሚያ እንድንሰጥ ፈርሃ እግዚአብሔር በሕይወታችን እንዲነግስ የጨለመው መንግስት በእኛ ውስጥ እንዳይነግስ እግዚአብሔር አባት ሆይ የድፍረት ማንነት የድፍረት ቃላቶች እግዚአብሔር አባት ሆይ አንተን ፊት ለፊት እግዚአብሔር አባት ሆይ የምንገዳደርበት ማንነታችን እንዲወድቅ እግዚአብሔር አባት ሆይ ጉልበታችንን ለአንተ እንድናስገዛ እንለምናሃለን። እባክህን እርዳን። እግዚአብሔር አባት ሆይ ፊትህን ከኛ ገለል አታድርግ። እግዚአብሔር አባት ሆይ እባክህን ወደ አንተ መቅረብ የምንችልበትን ደግሞ ጸጋህን እባክህን እንለምናሃለን። እርዳን። ስለ ሁሉ ነገር እናመሰግናሃለን። በልጅህ በኢየሱስ ክርስቶስ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ እኛም ያበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እግዚአብሔር በነገር ሁሉ ከእናንተ ጋር ይሁን። መልካም ቀን